ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ዛሬ እስቲ የቀን ውሌ በስሱን አሳያችሁ ማለት ነው። ቀኑ አልፎ ሌሊቱም ነጋ። እንግዲህ በዚህ መልኩ ብድግ አለ ማለት ነው። አቤት አቤት ፊት፣ አቤት የደበረው ፊት። ጧት ያለን ግርማ ሞገስ እኮ አንደኛው። ከዛም በኋላ ተንጠራርቼ ዱካኬን ሁሉ አራገፍኩት አወጣሁትና ይኸው ተነሳሁላችሁ። እንግዲህ ወንድ ልጅ መኝታ አያነጥፍም እንደተነሳ ነው ሮጦ ለምትሉ ሰዎች ማለት ነው ማስጠንቀቂያ ይሆናችሁ ዘንድ በዚህ መልክ መኝታችንን እንግዲህ እናሰናዳለን ማለት ነው። አቤት አቤት ፍጥነት! አንደኛ ነኝ እኮ ደግሞ መኝታ ላይ ምናምን አንደኛ። በቃ በዚህ መልኩ አሰናዳዋት መኝታዬን ማለት ነው። ከዛም በኋላ ግራም ቀኝም እየዞርኩኝ በደንብ አሽሞነሞንኳት። አቤት አቤት ማሽሞንሞን! ከዚህ በኋላ ነው እንግዲህ ጨዋታ የሚጀምረው ማለት ነው። ይሄው እንግዲህ አቤት አቤት እንደኔም ያጸዳሉ። ከዚህ በኋላ ይኸው ላይክ እያልኳችሁ ነው፣ ተዝናኑ። ከዛም በኋላ ወደ ዋናው ቁም ነገር ስሬስ ወደ ሆነው ነገር ገባው ማለት ነው። ቀኔን ምሽቴንም የጠበቀኝን ቀኔንም ደግሞ የምጠብቀኝን የሰራዊት ጌታን እግዚአብሔርን ቅዱስ የሆነውን መድኃኔዓለምን አመሰገንኩት ማለት ነው በጸሎቴ። ከዛም በኋላ ቀኑንም ጊዜውንም ሁሉንም ለሱ ለታመኑ እጆቹ አሳልፌ ሰጥቼ መንገዴን አቃንቼው ተነሳሁኝ ማለት ነው። እንግዲህ ለሱ ሰጠሁት። ይኸው ተቀበለኝ አልኩኝ። አሜን። አቤት አቤት። ከዛም በኋላማ ያው ምን ይቀራል ማን አብሶ ማን ይቀራል ብዬ እኔም ውድ የሆኑትን ልብሶቼን እንደው ከሰው ቤትም ቢሆን ቁም ሳጥን ውስጥ አውጥቼ አሽሞን ሙኜ ልለብስ ነው ማለት ነው። ልብስ አመራረጤ ደግሞ አንደኛ ታደንቁኛላችሁ በኋላ ላይ። ኤኒዌይ ይህንን ቪዲዮ እየወደዳችሁ ከሆነ ላይክ አድርጉ። ምናልባት ከዚህ በኋላ ሊያስፈልጋችሁ ከቻለ የምሰራላችሁ ይሆናል ማለት ነው። ወደናል ካላችሁ እያስተካከልኩ ሄዳለሁ። ስህተቴን ብቻ አታሳዩ። አቤት ቀበቶ ለመግረፍ ይመስላል። እንግዲህ እንዳታዩ ነው እሺ ተደብቄ የለበስኩት። እናንተ እኮ ካላየን ስለምትሉኝ ማለት ነው። በዚህ መልኩ ራሴን ሸሚዜን ጥድፍ ብዬ ለበስኩኝ ማለት ነው። ከለበስኩኝ በኋላ እንግዲህ እንደምታዩት ዘና ፈታ እያልኩ ነው። አረ ቶሎ በል ምንድነው አንዳንድ ቁልፍ የምትቆልፈው እንጂ ፈጠን እንጂ ብዬ ለራሴ ነገርኩኝ። ሸሚዜንም መስተካከልኩ። ካሜራ ባይኖር እኮ እንዴት እንደምላሽ ባያችሁ። ጉድበል ጎንደር ብዬ ብድግ አልኩኝ። እንግዲህ ውበቴን ለማጉላት ከመኝታ የነበረኝን ልብስ ንጥፍ አረኩኝ። አጠፍኩት ነው የሚባለው። ይቅርታ ነጠፍኩ ያላልኩም የማንጠፍ ራሴ እንደዚህ አነጣጠፍኩኝ። ቁምጣዬንም በዚህ መልክ አቤት ድሮ ኃይሌ ገብረስላሴን ተካለው ብዬ ሮጥ የነበረ ጊዜ የገዛሁት ቁምጣ ነው። በዚህ መልኩ እንግዲህ አሰናዳሁት። ጃካዬን አነሳሁት፣ ልብሴን አቤት መሸጎጥ ሲወርድ አንዳንዴ እንደ ባንከርም ማድረግ ባንከሮች ስለሚያደርጉ በቃ እኔም ላድርግ ብዬ ቅጥነቴ ከባንክ ሰራተኞች አንዳንዱን ምናምን ብዬ በቃ ብዬ በዚህ መልኩ ራሴን አሰናደው ማለት ነው። ቀበቶዬን አደፈኩኝና ወዴት ሄድኩኝ? ወደ መሽሞንሞኛ አይ ቲንክ መሽሞንሞኛ ነው የሚባለው። አቤት እንዴት አስቂ የሆነ ወሬ ነው የሚያወራው። ኧረ ለቃንታ ቪዲዮ ብዬ ብገፋው ራሱ ቪዲዮ አላልቃለኝ። እኔ ቭሎግ የሚሰሩ ሰዎች ታድለው እንዴት ነው የሚችሉት? እኔ አልችልም፣ በቃ አልችልም ነው የምላችሁ። ጩጩ ይለኛል። እናም እንደምታዩት በዚህ መልኩ መዘነጥ ካልቀረ እንደታከለውማ ነው ያለው። ማን ነው ያ ገጣሚው? ከዛም በኋላ እስቲ ውበቴን ለመጨመር አያት አድርገው እንድጠቅሱኝ ብዬ ቅባቴን ፀጉሬን አስነካሁት፣ ውበቴን አስተካከልኩኝ። ከዛም በኋላ አየሁት በመስታወት ራሴን ቆንጆ ሆኛለሁ። ፀጉሬን በቃ አንደኛ። ዛሬ እንግዲህ ፈጣሪ ያጠርፍላችኋል። እሺ ኧረ ሽቶም አለ። ኧረ ሽቶ ኧረ በለው። ኧረ ይበቃሃል እባክህ። መንሱር ጀማል እንድትሆን ነው እንዴ? በቃ ይበቃሃል። ደግሞ እንደ ደህና ሽቶ እኮ እጅ ለምዶ ማሳየት ይቅርብኝ። እሺ ለማንኛውም በዚህ መልኩ ሽቶዬን አደረኩ፣ ጃካዬን ለበስኩኝና ወደ ጉዳይ ሊሄድ ወደ ዕለት ውሎዬ ልወጣ እንግዲህ ተሰናዳሁኝ ማለት ነው። እናንተም እንግዲህ ላይክ ሼር እያረጋችሁ ሰብስክራይብም እያረጋችሁ አግዙኝ። አቤት ወጣው በቃ ይኸው ቀኑም ሙሉ የደከምኩበት ይሄ ሁሉ ዝግጅት ይቅርታ ለዚህ ጊዜ ነው ማለት ነው። አሁን ወደ ድካም ወደ ቀን ውሎ ልገባ ይኸው በዚህ መልኩ ቤቴን ቆለፍኩኝ ማለት ነው። አቤት ቁመት፣ አቤት ግርማ ሞገስ
ይኸውልኝ በቃ ይሄ ወደ ቢሮ ስመጣ እንዲህ ነው ጀነን ብዬ የምገባው ማለት ነው። ወደ ቢሮ በቃ ፀሐይዋ በደንብ ካወጣች በኋላ ነው የምገባውና በዚህ መልኩ አቤት አያችሁ፣ ካሜራማን በሙሉ አቀባበል ሊያደርግልኝ ቪዲዮ እየሰራው እንደሆነ ሲያቅ ሲቆምልኝ በዚህ መልኩ ሮጥ ብዬ ደረጃዬን ወጣው። ከዛም በኋላ ጠባቧ ቢሮ ውስጥ እንደምታዩት ሰው ሞልታለች ማለት ነው። ዘና ኮስተር ብዬ ሁሉም ላይ ጀነን ብዬ ገባሁኝ። እንደምታዩት ቢሮዬ ከዚህ በፊትም አሳይቻቸዋለሁ በተደጋጋሚ ይችን ትመስላለች። እንደምታዩት ፋኖ ይላል። አረ ፋኖስ ነው ብለው እናንተ ሰዎች እንዳታስፈጁኝ ይህን አለ ብላችሁ ማለት ነው። እኔ ልኑርበት በዚህ መልኩ ኮስተር ብዬ አቤት አባ ኮስተር ማን ነበር አባ ኮስተር ያለው? ማን ነበረች እና ሰላምታ ይድረሳችሁ። ከዛም በኋላ ቢሮ ውስጥ ያሉትን ነገሮች የተወሰኑ ዩቲዩብ ቻናሎችን ማኔጅ አረኩኝ፣ አየዋቸው፣ ሜሴጅ የለም። ከዛም በኋላ እንደዚህ ከቆየው ቀኑን ሙሉ አይገፋልኝም ብዬ በማሰብ ወደ ቁርሴ ወጣውኝ ማለት ነው። እዛው በረንዳይ ላይ ደስ የሚለው አሪፍ ቁርስ ቤት አለ። አሪፍነቱ ብቻ ሳይሆን ዋጋውም ተመጣጣኝ ነው። በቀላል ብር በሻሸመኔ መኖር እንደሚቻል አሳየ ባለለም ያ ጥሩ ምግብ ቤት ነው። ብትመጡ ጋብዛችኋለሁ። እና ዩቲዩበሮችዬ በዚህ መልኩ ያዘዝኩት መጣልኝ ማለት ነው። ምን ነበር ያዘዝኩት? አያችሁ ምን አይነት እንደምንከባከቡኝ። በቃ ፌመስ ሆኜላችኋለሁ እኮ ኦሜጋ በጣም ነው የፈመስኩት። በቃ እንቁላሉ መጣ፣ እንቁላሉንም አመሰገንኩት። ምክንያቱም ምን ይታወቃል ሰይጣን በትንታም እንዳይገለኝ ለፈጣሪ አደራ አሳልፌ ሰጠው። አያችሁ እንቁላሌ በጣም ጣፍጡ እንቁላል ነው የበላሁት። ከዛም በኋላ ነው እንግዲህ አጎራረስ ይላል። እስቲ አጎራረሴን ላሳያችሁ። አያያዜ ይመቻል መሰለኝ። እኔ ግን ብዙ እንድታይ አልፈልግም። ቆይ ላሳያችሁ። አቤት እንቁላል! አቤት! በቃ የእንን እኮ ለምደን ነው አሁን ትዳር የፈራ ነው። እንግዲህ ከምግብ ተመለስን፣ ጓደኛዬም ጋር ተደዋወልንና በዚህ መልኩ ወዴት እየሄድን ነው? ወደ ጀበና ቡና ማለት ነው። የጀበና ቡና ወጣን ማለት ነው። ተያይዘን ወጣን። በቃ ስንሄድ ሌላ ታሪክ ማለት ነው። አብረን ስንሄድማ ሌላ ታሪክ ውስጥ በነገራችን ላይ አሁን የምንገባበት ቦታ በዚህ ዘመን የወንድን ኪስ እጥብ ያደረገ ቦታ ነው እየወሰድኳቸው ያለው። አሁን ወንዱ አይደለም ሴቷን ራሱ አልቻልናትም እዚህ ቦታ ላይ ማለት ነው። ኦማይ ጋድ የት እንደሚወስዳችሁ ተመልከቱ። ስፔሻሊ ወንድ ልጅ ኪስክ በምን ይታጠባል በሉት። ቦታውን ነግራችኋለሁ። በቃ ቦታውን አገኘ ማለት ነው። ወንድ ልጅ በቃ በየዕለቱ ተደርጎ የሚወሰደው እዚህ ነው። ነገር ግን እኛ እንደዛ አይደለም። በጣም ዘና ፈታ እያልን አብረን ቆይታ ያደረግነው ማለት ነው። እዚህ ጋር ማን ይላል? ቤኒ ኮፊ ይላል ማለት ነው። አሁን ይኸውላችሁ ስራ ኢትዮጵያ ገብቼ ምን ልፍጠር ለምትሉ ሰዎች ይሄ በጣም አሁን ላይ ተወዳጅ የሆነ የጀበና ቡና ወይንም የማሽን መኪያቶ ማለት ነው በጣም ተወዳጅ ሆኖ እየተሰራ ነው። በዚህ አጋጣሚ ይህን ስራ ብላችሁ ብትሰሩት ሪከመንድ አደርጋችኋለሁ። ከዚህ በኋላ ያለውን እንግዲህ እህታችን በዚህ መልኩ በጣም ትሁት ናት፣ ታስተናግደናለች። ሁልጊዜ የምታስተናግደናል። ካሜራ አፍራ ግን ደበቅ ልትል እየታገለች ነበር። እኛ ደግሞ በዚህ መልኩ ያዘዝነውን መኪያቶ ከሷ ጋርም በደንብ አድርገን እንትን ብለናል። ከዛም በኋላ ዘና ፈታ እያልን ቆይታ እናደርጋለን ማለት ነው። 3 መኪያቶ አዘን ነበር። አንዱ ካሜራማን እኔ ካሜራ ፈራለው ብሎ እንትን አለንና ከዛም በኋላ ከካሜራ ጀርባ ነው። በዚህ ሁኔታ እንግዲህ አብረን ቆያል ማለት ነው። በነገራችን ላይ የወንድ ልጅ ኪስ ጥብ እያደረገ ያለው መኪያቶ ነውና እባካችሁ ሚስቶች ለባሎቻችሁ ቆንጆ መኪያቶ ቤት ውስጥ መጭመቅም ማዘጋጀትም ልመዱ እላለሁ። ከዚህ በኋላ ያሉትን ነገሮች እያያችሁ አብራችሁን ቀጥሉ። እንግዲህ ቤተሰቦች እንደተመለከታችሁ የዛሬ ቀን ውሎ በስሱ ማለት ነው። ያው አይ ነው ቆንጆ አይደለም ግን እንደውም
ለመጀመሪያ ያህል ነው እና አብራችሁን ቆዩ። ስለተከታተላችሁኝ አመሰግናለሁ። ከዚህ በኋላ በምለቃቸው ቪዲዮች ላይ ሀሳብ አስተያየት ብታስቀምጡ በዛ መልኩ እሰራላችሁ እሞክራለሁ። ፒስ